የኮመን አንግሎችን ሳይን፣ ኮሳይን፣ ትሪጎኖሜትሪ ላይ ያሉ ነገሮችን በቀላሉ የምታስታውሱበትን ቲፕ ላሳያችሁ። ኮመን አንግል የምንላቸው እንደ 30፣ 60፣ 45፣ 91 እነዚህ አይነት ቁጥሮችን ማለት ነው። ሶ የምንጠቀመው ምን አይነት መንገድ ነው? እዚህ ጋር እንደምታዩት ሳይን እና ኮስን በኦርደር ታስቀምጦታላችሁ። መጀመሪያ ሳይንን፣ ከዛ በኋላ ኮስን፣ ከዛ ስኩዌር ሩቱን ትከፍቱና መጀመሪያ ከ0 እስከ 4 ቁጥሮችን እንደረድራለን። 0፣ 1፣ 2፣ 3፣ 4። ከስር ደግሞ የምንጽፈው ይሄን በሳይን በኩል ነው የምንጽፈው። በኮስ ትክክል ደግሞ ከ4 ወደ 0 ሪቨርስ አድርገን ማለት ነው 4፣ 3፣ 2፣ 1፣ 0 ብለን እንጽፋለን። ሶ ይህንን ከጻፈን በኋላ ከላይ ደግሞ አንግሎቹን ከ0 እስከ 90 ያሉ ዲግሪ አንግሎችን እንጽፋለን ማለት ነው። አሁንም ኦርደራቸውን ጠብቀን 0፣ 30፣ 45፣ 60 እና 90። ሶ እነዚህን ከጻፈን በኋላ the whole over 2 እናደርጋለን ማለት ነው። ሶ እቺ ሲምፕል እንደ ፎርሙላ እንደ ማስታወሻ ዘዴ ማያዝ ትችላላችሁ። ይሄንን ካስታወሳችሁ የነዚህን ኮመን አንግሎች መስራት ትችላላችሁ። ሶ እንዴት ነው የምትሰሩት የሚለውን በኤግዛምፕል ላሳያችሁ። ለምሳሌ ሳይን 90 ከሆነ የተጠየቅነው እንዴት እንሰራለን? በሳይን ትክክል እና በ90 ትክክል ያለችው ቁጥር የትኛዋ ናት? 4 ቁጥር ናት አይደለ? ሶ ስኩዌር ሩት አለ፣ እሱን አንረሳም። ሶ ስኩዌር ሩት ኦፍ 4 እናረግና ሁሉም ቁጥሮች ላይ ኦቨር 2 አለ። ሶ ኦቨር 2 እናደርጋለን ማለት ነው። ስለዚህ ስኩዌር ሩት ኦፍ 4 2 ነው፣ ኦቨር 2 ይሆናል። 2 ባይ 2 ካንስል ይሆንና 1 ይሆናል ማለት ነው። ሶ ሳይን 90 1 ነው። ኮስ 90 ብንፈልግ ደግሞ በኮስ እና በ90 ትይዩ በኩል ያለችዋን ቁጥር ነው የምንወስደው። በኮስ በኩል ስንሄድ እና በ90 ዲግሪ በኩል ስንሄድ 0 ነው የምናገኘው። ሶ ስኩዌር ሩት ኦፍ 0 ኦቨር 2 እናደርጋለን። ከዛ ስኩዌር ሩት ኦፍ 0 0 ነው፣ ኦቨር 2 0 ይመጣል ማለት ነው። ሶ ኮስ 90 0 ነው። ሌሎቹን ቁጥሮችን ቼክ ማድረግ ትችላላችሁ። ሳይን 30 ለምሳሌ ቢሆን በሳይን ትክክል እና በ30 ትክክል ስናይ አንድ ቁጥር ናት ያለችው። ሶ ስኩዌር ሩት ኦፍ 1 ኦቨር 2 እናደርጋለን። 1 ኦቨር 2 ይመጣል ማለት ነው ፋይናል ሪዛልታችን። ለምሳሌ የ60 ዲግሪን ሳይኑና ኮሱን ሰርታችሁ ኮመንት ላይ ያስቀምጡልኝ። ይሄ አሪፍ የምትይዙበት ቲፕ ነው ብዬ አስባለሁ። እንደዚህ አይነት ቲፖች እንዲደርሳችሁ ፎሎ አድርጉ ፔጁን። ሞር ሌሰኖችን ብዙ ጥያቄዎችን መስራት የምትፈልጉ ከሆነ ዩቲዩብ ላይ ሰብስክራይብ አድርጋችሁ ቤተሰብ መሆን ትችላላችሁ። መልካም ጊዜ